ይመነትን መርጠው ይገኛል ማለት ነው። ሐቂቃ ተገቢ ያላደለ ነገር ማለት ነው። እንደ እስልምና ደግሞ አይምነት ማለት ያው ቢላ ዘውጅና ቢላ ዘውጀት መቀመጥ ማለት ነው። አለባል መቀመጥ ወይንም አለሚስት ወንድ የሆነ ሰው መቀመጥ እንደ እስልምና አይፈቀድም። ስለሆነም አላህ ሱብሓነሁ ወተዓላ በተከበረው ቁርአን በተለያየ ቦታ ላይ ኒካህን ቅስቀሳ አድርጓል። ነቢዩም ዓለይሂ ሰላቱ ወሰላም በሐዲሳቸው ብዙ ቦታ ላይ ተናግረዋል ማለት ነው። ከዚህም የመጀመሪያው አላሁ ሱብሓነሁ ወተዓላ በተከበረው ቁርአን እናንተ ሰዎች አላህን ፍሩ ይላል። ያኮ ከአንዲት ነፍስ የፈጠራችሁ የሆነ ጌታ አደምን ነው፣ ከአደም ማለት ነው። ከአንዲት ነፍስ የፈጠራችሁ የሆነ ጌታ አላህን ፍሩት። ከዛችም ደግሞ ቅንጃዋን ከጎኗ የፈጠረ ከዛችሁ ከአንዲት ነፍስ ማለት ነው ሐዋን ነው። እንደሚታወቀው እናታችን ሐዋ ከአደም ከግራ ጎናቸው ነው የወጣችሁ ፍልቅቅ ብላ ማለት ነው። ይህም አላህ ሱብሓነሁ ወተዓላ ከዛም በኋላ ከሁለታቸው ይላል ወበተ ሚንሁማ ሪጃለን ከሲራ ወኒሳ ብዙ ወንዶችንና ብዙ ሴቶችን በምድር ላይ አላህ በተነ። ይህም ለፋይዳ ነው። እንዲሁ ሴትና ወንድ ዝም ብሎ እንዲቀመጥ ብቻ ሳይሆን አላህ ሱብሓነሁ ወተዓላ እንዲጋቡና እንዲበራከቱ ፈልጎ ነው ማለት ነው በዚህ ላይ ያስቀመጠው። በሌላ የቁርአን አንቀጽ እኮ ሊተስኩኑ ኢለይሃ ይላል። እንዲትረኩ ነው እንዲትረጋጉ ነው እንደዚህ ያደረገላችሁ። ወጀዐለ በይነኩም መወደተን ወረሕማ እንደሚለው ማለት ነው። እና አዩሃል ሙስሊሙን ዒባደላህ ከዛም ምን ይላሉ ሸሁ አላህን ማመስገን ይገባናል። አላህ ሱብሓነሁ ወተዓላ እንደዚህ ያለን የነቢያቶች ሱና የሆነ ኒካህ እንደዚህ ያደረገልን በሱ ስበብ ደግሞ ባዳ የነበሩ ሰዎች ዘመድ እንዲሆኑ ያደረገልን የሆነ ጌታ ምስጋና ሊገባው ይችላል። ከዛም አላህ ሱብሓነሁ ወተዓላ ምን አለ? ፈንኪሑ ማ ጧበ ለኩም ሚነ ኒሳ ይላል። ከእናንተ ደስ ያላችሁን ከእናንተ ማነው ከሴቶች ደስ ያላችሁን እኮ አግቡ ይላል አላህ ሱብሓነሁ ወተዓላ። እንዲሁ ሴቶችም ደግሞ ከወንዶች ደስ ያላችሁን አግቡ እያለ ይሄ አምር ነው፣ ትእዛዝ ነው። አምሩ ኢባሃ ቢሆንም ትእዛዝ ነው ማለት ነው። የአላህ ሱብሓነሁ ወተዓላ ትእዛዝ ደግሞ እኛ ማክበር ይኖርብናል። አዩሃል ኢኽዋ እና ሐቂቃ ይሄ ቁርአን መልእክቱ ለኛ ነው። ፈንኪሑ ማ ጧበ ለኩም ሚነ ኒሳ። እንደዚሁም ደግሞ አቅም ያለው ሰው የቅዋም ሆነ የገንዘብ አቅም ያላችሁ ደግሞ በአንድም አላህ አልገደበም፣ ሁለትም ሶስትም አራትም አግቡ ይላል። ማ ጧበ ለኩም መትና ወሱላተ ወሩባዕ። ይሄ ነው። ይሄን ማንም ሊቃወም አይችልም። መስፈርቱ ባይሆን ሰውየው አቅም መኖር አለበት። እንደዚህው ቅዋ የሰውነት ቅዋ ሊኖረው ይገባል። የገንዘብ ቅዋ ሊኖረው ይገባል። ፍትሃዊ ሊሆን ይገባል። ባይሆን አንዲት ለይል እንኳ አንዲት ላይ አለ ፍቃድ አይፈቀድም። ሐቂቃ ማለት ነው። አንዲት ለይል እንኳ ቢሆን ማለት ነው። ሁለት ሚስት ያገባ ሰው ፍትህ በጣም ግዴታ ነው። እንደው ይበቃል ያለውን ብቻ መያዝ የለብንም። ያጀማ ሐቂቃ ማለት ነው። እንደው ባልባሳታቸውም ሆነ በሚበሉትም ሆነ በማንኛውም ነገር እኩል ማድረግ አለበት። ይህንን ከቻለ ደግሞ ማግባት ማንም የሚያግድ የለም። እንደው በጣም ኸይር ነው። ሐቂቃ ደጋግሞ አንድ ሁለት ማግባት በጣም ትልቅ ኸይር ነው፣ የተወደደ ነው እንደ ሸሪዓ ማለት ነው። እህቶቻችንም ደግሞ መተባበርም ነው። በአሁኑ ሰዓት እንደሚታወቀው የቂያም ቀን ምልክት ከወንድ ሴት ማን ይበልጣል? እጥፍ ነው የሚበልጡት ሴቶች ማለት ነው። አንድ ለአንድ ተተባለ እነዛኞችስ ምን ይሆኑ? ይችላል ዝም ብለው ይቀመጡ ማለት ነው? ቆመው ይቅሩ ማለት ነው? ምን አይነት አስተሳሰብ ነው? ሐቂቃ ማለት ነው። እና ሰውየው አቅም ካለው አቅም ያላችሁ ወንድሞች ደጋግማችሁ ማግባት ሐቂቃ የተወደደ ነው። ወደ ኋላ አትበሉ፣ አግቡ ማለት ነው። ወላኪን ግን ይህ ሲባል ደግሞ አቅም የሌለውን አላህ ሱብሓነሁ ወተዓላ ፈኢን ኺፍቱም ማለት ተፈራችሁ ፍትህ የማታደርጉ ከሆነ ቅዋ የላችሁ ከሆነ ፈዋሂዳ አንዲት ትበቃችኋለች ነው። ፈዋሂደተ ይሄ ነው። እና በኒካህ ላይ ኢንሻአላህ ሌላ አላህ ሱብሓነሁ ወተዓላ ካንተ በስተፊት ነቢያቶችን ላክናቸው ይላል። ለእነሱም ደግሞ ሚስቶች አደረግንላቸው፣ ወዙርየተ ልጅም አደረግንላቸዋል። እንግዲህ ይሄ ኒካህ ብሎ ማለት ሱነቱል አንቢያ የነቢያቶች ሱና ነው።
እንዲሁ ዝም ብሎ መቀመጥ ነው። ስራ ፈትነትና አላህ ሱብሓነሁ ወተዓላ የማይወደው ማለት ነው። ከዛም ነብዩ አለይሂ ሰላቱ ወሰላም በዛው ላይ ቀጠሉና ደግሞ ወደ ሐዲሱ ስንገባ ያ ማዕሸረ ሸባብ እናንተ የወጣት ስብስቦች መን ኢስተጣዐ ሚንኩሙል በአተ ከእናንተ እኮ ማሳደር የሚችል እንደዚሁ መህር መስጠት የሚችል ማስተዳደር የሚችል የሆነ ሰው ፈሊተዘወጅ ይህም አምር እኮ ነው። ያግባ መን ኢስተጣዐ ሚንኩሙል በአተ ሲባል መቼም ያው የ80 ሺህ ብር ወርቅ ማለት አይደለም። ያ ጀማዓ ይሄ አይደለም። ይሄማ በጣም ከባድ ጉዳት እኮ ነው። ይሄ ተገቢ ያላደለ ነገር ነው። ሐቂቃ እዚህ ላይ የሴት ልጆች ዘመዶች አላህን ልንፈራ ይገባል። ሐቂቃ ማለት ነው። የሌለን ነገር መጫን በወንዶች ላይ ወንዶችን እንዳያገቡ ከዛም ደግሞ ወንዶች ብቻ ሳይሆኑ እነዛ ልጆች ሰዓታቸው ላይ ካላገቡ አለፈ ነው። የሴት ልጆች ሰዓቷ ትንሽ ናት። ሐቂቃ እሸት እኮ በሰዓቱ ነው። ከዛም በኋላ እሷ አያገባትም፣ አባት አያገባም ማለት ሰዓቷን አሳልፎና እንደዚህ ያለ ማካበድ ጥሩ አይደለም። ሐቂቃ ነብያችን እንኳን አለይሂ ሰላቱ ወሰላም ሚስቶቻቸውን ሲያገቡ ከ12 ሩቅያ በላይ መህር አልሰጡም ነው የሚለው። 12 ሩቅያ ማለት በሳዑዲያ ሪያል 140 ሪያል ነው። ወደኛ ሀገር ስታዞሩትም እንደዚህ የታወቀ ነው ማለት ነው። ከዚህ በላይ ያለ ማካበድ ከምን የመጣ ነው? ሐቂቃ እና አላህን ልንፈራ ይገባል። በመልኩ ነው መሆን ያለበት ማለት ነው። ከዛም መላእክተኛው አለይሂ ሰላቱ ወሰላም ምን አሉ? ተዘወጁ ወሉደ ተወዳጅ የሆኑ የሚወልዱ የሆኑ ሴቶች አግቧል። ፈኢኒ ሙካቲሉን ቢኩም የውመል ቂያማ እኔ የቂያም ቀን ፎካከርባችኋለሁኝ ኡመቶቼ ብዙ ናቸው ብዬ ፎካከርባችኋለሁ ብለዋል ነቢ አለይሂ ሰላቱ ወሰላም። እና ወንድሞች ሐቂቃ ኒካህ ላይ ወደኋላ ማለት የለብንም። ያረባ ምክንያት እያቆምን መኪና ቤት ካልሰራ እንደዚህ ካለን ይሄን ነገር ካላገኝ እንደዚህ ካላረኩህ ቤት አለመስራት አልተፈቀደልህ እንደወስ ቁመህ ልትቀር ነው እንዴ? ይሄ እኮ ነው የሚገርመው ነገር ማለት ነው። ሰውየው ማስተዳደር በማንኛውም ይሁን የሚያስተዳድር ከሆነ ሰውየውን እኮ ወለው ኻተመ ሚን ሐዲድ ብለው አዳሩትም እንዴ? ዘወጅቱከ ቢማ መዐከ ሚነል ቁርአን አንተ ጋር ካለው ቁርአን ድሬሃለሁ ብለውታል። የሚያስተዳድር ከሆነ ምንም አይኖረው። ይሄ ነው እና አዩሃል ሙስሊሙን ዒባደላህ ኢንሻአላህ ወደፊት ረመዳን እየመጣ ነው። ሐቂቃ በኒካህ ላይ መንቀሳቀስ ይኖርብናል ነው። ሌላው እንግዲህ ኒካህ ሲባል መስፈርት አለው። መስፈርቱ ምንድነው? አንደኛው ያው ሐዲሱ ላይ የተጠቀሰው መቻል ነው። የማይችል ሰው ይጹም ነው የተባለው። መቼም ምንም መፍትሄ የለውም። የማይችል ሰው መጾም ብቻ ነው። አርጃሉ ቀዋሙና አለ ኒሳ እሷ ልታስተዳድረው ሳይሆን እሱ ሊያስተዳድር ነው። አንዲት ልጅ ሲያገባ አንድ ሰው ማለት ነው። እና መቻል ግድ ነው። ሁለተኛው ሪዷ ነው። እሷም መውደድ ያለባት እሱም መውደድ ያለበት። አንዲት ልጅ አስገድዶ መዳር አይቻልም በጭራሽ የወደደችው ካልሆነ። አጋጣሚ ሆኖ ግን ያልሆነ ሰው ከወደደች ሶላት የማይሰግድ ዲን የሌለው ሱሳም የሆነ እንደዛ ያለ ልጅ የወደደች እንደሆነ ባልተቤት መከልከል ይችላል። መብት አለው። በቃ አይሆንም ማለት ይችላል። አማ ግን በዱንያው እሱ ገንዘብ የለው እንደዚህ ነው ምንድነው ብለው ከሆነ የከባድ ነው የሚሆነው። በዲን ጉዳይ ላይ ግን መከልከል ይችላል። ዲን የሌለው ሰው አገባለሁ ብላ ካለች ይከለክላታል። ሌላ ኩፍ የሚሆናት ቢጤ የሚሆናትን እስከምታገኝ ድረስ መከልከል ይችላል ይላል። ሌላ ወልይ ነው። ወልይ ግድ ነው ደግሞ። ወልይ ማለት ዘመድ አባት በአሶባ በኩል በአባት በኩል ያለ አባት ወይንም ልጅ ወይንም አጎት ወንድም ይሄን የመሳሰለ በአባት በኩል ያለ እንጂ በእናት በኩል ያለ ደግሞ መዳር አይችልም። ምሳሌ በእናት በኩል ያለ አያት ቢመጣ ወይንም በእናት በኩል ያለ አጎት ቢኖር ወይንም ወንድም ሆኖ ራሱ በእናት የሚገናኝ ወንድም መዳር አይችልም። በአባት በኩል የሆነ መሆን አለበት ወልይ ሆኖ። አማ ግን አለ ወልይ ዝም ብሎ ይሄ ሲርያም ይባላል። አሁን እየቀረ ነው እንጂ ዝም ብሎ እሷ መርሃባ ካለች ምን ችግር አለው የሚባል ትንሽ በአቡ ሐኒፋ መዝሐብ ላይ ያለች የተወሰነኝ ወሬ ነገር ማለት ነው ይቻላል የሚል ይሄ በጣም ያጀማ ከባድ ነው። አደራ ሐዲሱ ላይ እኮ ማንኛውም ሴት ትሁን
አለ ወልይ ፍቃድ የነፍሷን የዳረች ፈኒካውሃ ባጢሉን ባጢል ነው የተባለውና አለ ምንም አለ ወልይ የሚደረግ ኒካ ባጢል እንደሆነ ሁላችንም ማወቅ ይኖርብናል ኢንሻአላህ። ሌላም እንደዚያው እንግዲህ ወሚን ሹሩጥ ኒካ ሰውየው ሲድር ልጁን እገሌ የምትባለው ማለት አለበት። እንደው ዝም ብሎ ዘወጅቱ ቢንቲ ቢል አይቻልም። ብዙ ልጅ እንዳለው አጋጣሚ አንድ ልጅ ብቻ ከሆነ ችግር የለም። ብዙ ልጅ ካሉት ግን ማንኛውም የሚባለው ነገር ስለሚሆን ይሄ መስፈርት ነው ይላል ኢንሻአላህ። እንግዲህ በሰማነው የምንሰራ አላህ ያድርገን። ሐቂቃ ሁላችንም ይሄ ነገር ኢባዳ ነው። ዝም ብሎ መቀመጥ ግን ወንጀል ነው። ሰውየው ምንም ኸይር የለውም። ሐቂቃ ዝም ብሎ በመቀመጥ ሐራም ነገር ይመለከታል ወይ ትልቁ ሐራም ላይ ይወርቃል። ስለሆነ ትምህርትም ሆነ ምንም ከኒካህ ሊገድበን አይችልም። ማንኛውም ምክንያት አይሆንም። ትምህርትም ቢሆን ማንኛውም ነገር እንደውም ያበረታታል እንጂ ኒካህን አይገድብም። ሐቂቃ እንደውም መተባበር፣ መተሳሰብ በቃ ሐሳቡ አንድ ነገር ላይ ሆኖለት ደስ ብሎት ኑሮውን ይገፋል ማለት ነው። እና በዚህ መልኩ ነው ኢንሻአላህ። ወደፊት ደግሞ ፊት ለፊታችን ይኸው ትልቁ ረመዳን መጣ። ነብዩ አለይሂ ሰላቱ ወሰላም اللهم بارك لنا في رجب وشعبان وبلغنا رمضان የሚሉበት ሰዓት ላይ ነው። ረጀብ ላይ ያለነው ኢንሻአላህ። በሰማነው የምንሰራ አላህ አድርገን። عباد الله صلوا وسلموا على رسول الله صلى الله عليه وسلم. اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت انك حميد مجيد. اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.